ሰላም ጤና ይስጥልን። እንኳን ወደ ሀሴት ቻናል በድጋሚ በሰላም መጡ። በዛሬ ቪዲዮ በትንሽ መነሻ ካፒታል ትልቅ ትርፍ ሊያስገኙ ስለሚችሉ ቀላልና ውጤታማ ስለሆኑ የቢዝነስ ሀሳቦች እናቀርባለን። ገንዘቡን በብልሃት በማዋል ህይወቱን ሊለውጡ የሚችሉ የአነስተኛ ንግድ የስራ እድሎችን እየፈለጉ ነው? እንግዲያውስ ይህ ቪዲዮ ለርሶ ነው። በትንሽ ወጪ የሚጀምሩ ትርፋማ የስራ አይነቶች ላይ ትኩረት እናደርጋለን። እንዲሁም ቀላልና ውጤታማ የሆኑ የስራ ዘዴዎችን እንዴት መተግበር እንደሚቻሉ እንመለከታለን። አነስተኛ ስራዎችን ወደ ከፍተኛ ትርፍ እንዴት መቀየር እንደሚቻል ጠቃሚ ሀሳቦችን እናካፍሎታለን። አዳዲስና ትርፋማ የስራ ሀሳቦች እንዲሁም ሌሎች ጠቃሚ መረጃዎችን ለማግኘት የሀሴት ዩቲዩብ ቻናልን ሰብስክራይብ ማድረግ አይርሱ። ቤተሰብ ሁኑ። አብዛኛውን ጊዜ ብዙ ሰዎች ምን አይነት ቢዝነስ ቢጀምሩ እንዲሁም ምን ያክል ካፒታል እንደሚያስፈልጋቸው ለማወቅ ሲቸገሩ ይስተዋላል። ብዙ ሰዎች ከተመረቁ በኋላ ወይም ከትምህርት ዓለም ከወጡ እንዲሁም በተለያዩ ውጭ ሀገራት ረጅም ጊዜ ቆይተው ከመጡ በኋላ ምን አይነት ስራ ውስጥ ገብተው ቢሰማሩ ውጤታማ እንደሚሆኑ ለማወቅ ሲቸገሩ እናያለን። በዛሬ ቪዲዮ እንዴት በትንሽ መነሻ ትርፋማ የሚያደርጉ የስራ አይነቶችን በዝርዝር እናወራለን። ምንም አይነት ቢዝነስ ከመጀመራችን በፊት ቢዝነስ ፕላን ማውጣት ይኖርብናል። ይህም ለመስራት ስለመረጥነው ነገር በደንብ እንድናውቅና ምን ያክል ርቀት እንደምንሄድ ለመገምገም ይረዳናል። በመጀመሪያ ምን አይነት ፕሮዳክት ማቅረብ እንደምንፈልግ በሰፊው ማወቅ ይኖርብናል። በሁለተኛ ላይ የምናገኘው ቤት አካባቢ ላይ ብንጀምረው የበለጠ ውጤታማ ሊያደርገን ይችላል የሚለውን ትኩረት መስጠት ይኖርብናል። ለምሳሌ የተለያዩ የአበባ መሸጫዎች ቢዝነስ ያለው ሰው ሆስፒታሎች አካባቢ ያሉበት ቦታ ላይ ቢከፈት፣ በተለይም የእናቶችና የህፃናት ሆስፒታሎች እንዲሁም ከአስፓልት ቅርብ የሆነ ቦታ ላይ ቢከፍቱ የበለጠ ውጤታማ ይሆናሉ። በሶስተኛ ላይ የምናገኘው ደግሞ ቢዝነስ ልንከፍት ያሰብነው ቦታ ላይ የበለጠ የሚፈለገው ነገር ምን እንደሆነ ማወቅ ይኖርብናል። እነዚህ 3 ነጥቦች በሚገባ መልኩ ካወቅናቸው ቢዝነሳችን ላይ የበለጠ ትርፋማና ውጤታማ እንድንሆን ይረዱናል። በትንሽ ገንዘብ ጀምረን ትርፋማ ከሚያደርጉን ቢዝነሶች ውስጥ አንደኛ የኢንተርኔት ቤት ስራ እናገኛለን። በዚህም ስራ ውስጥ ለሰዎች ኢንተርኔት ማስጠቀም፣ የተለያዩ ኢሜሎችን ማድረግ፣ ዲቪ ማስሞላት እንዲሁም የፎቶኮፒ ስራዎችን መስራት ይቻላል። ሁለተኛ የባልትና ስራዎችን መስራት፣ ልክ እንደ ሽሮ፣ በርበሬዎችን ማዘጋጀት፣ የተለያዩ የአጥሚት እህሎችንም ማቅረብ፣ እህሎችን፣ ምስር፣ ሽምብራን ማዘጋጀት እንዲሁም ቅመማ ቅመሞችንና ደረቅ እንጀራዎችን እያዘጋጀን ማቅረብ እንችላለን። ሶስተኛ ላይ የምናገኘው የዶሮ እርባታ ነው። በዚህም ስራ ውስጥ የዶሮ ስጋን ማቅረብ፣ ለተለያዩ ሱቆች እንቁላሎችን ማስረከብ እንዲሁም በበዓላት ወቅት ዶሮዎችን ለገበያ ማቅረብ ይቻላል። አራተኛ የፊኒሺንግ ስራዎችን መስራት፣ ኮርኒሶችን መስራት፣ ቀለም መቀባት፣ የተለያዩ ዲዛይኖችን ለቤት፣ ለሆቴሎች እንዲሁም ለህንፃዎች መስራት ይቻላል። አምስተኛ የታሸጉ መጠጦችን ማከፋፈል፣ የታሸገ ውሃ፣ ለስላሳ እንዲሁም ጁሶችን ከፋብሪካዎች እያወጡ ለተለያዩ ሱቆች፣ ሆቴሎች ማስረከብ ይቻላል። ስድስተኛ የባህላዊ የጀበና ቡና፣ የተለያዩ መስሪያ ቤቶች ያሉበት ቦታዎችን በመምረጥ በጣም በትንሽ ወጪ ከፍተኛ ትርፋማ የሚያደርገን ስራ ነው። ቡና፣ ፋስት ፉድ እንዲሁም ውሃና ለስላሳ መጠጦችን ማቅረብና መስራት ይቻላል። ሰባተኛ ዳቦ ማከፋፈል፣ ዳቦዎችን ማቅረብ፣ የተለያዩ ኬኮችንና ኩኪሶችን መስራት፣ በትዕዛዝ ኬኮችንና ዳቦዎችን በኪሎ በመጋገር ማቅረብ ይቻላል። ስምንተኛ ፋስት ፉድ ቤቶች፣ በተለያዩ ቦታዎች ላይ በቀላሉ መክፈትና መስራት የምንችለው ስራ ሲሆን እንደ እንቁላል ሳንድዊቾች፣ እርጥብ፣ ሚኒ በርገር፣ ቺፕስ መስራትና መሸጥ ይቻላል። ዘጠነኛ የተለያዩ አትክልቶችና ፍሩቶችን መሸጥ፣ በትንሽ ብር በመጠቀም የተለያዩ የሆኑ አትክልቶችንና ፍራፍሬዎችን ለገበያ ማቅረብ ይቻላል። እንዲሁም ጁሶችን እየሸሩ መሸጥ ይቻላል። አስረኛ ብሎኬትና ሴራሚክ ማምረት፣ ይህም ስራ ሌላኛው በአነስተኛ መነሻ መስራት የምንችለው ቢዝነስ ሲሆን በተለይም በቡድን ቢሰራ የበለጠ ትርፋማ የሚያደርግ የስራ አይነት ነው። እንግዲህ የዛሬ ቪዲዮ ትርፋማ ስለሚያደርጉ አነስተኛ የንግድ ስራዎች ያቀረብኩላችሁ ሀሳቦች እነዚህ ነበሩ።
በትንሽ ገንዘብ የሚያደርጉ እነዚህ ቀላል ስራዎች የገንዘብ ነፃነቱን ሊያመጡሉት የሚችሉት ትልቅ አቅም አላቸው። የቱን የስራ ሀሳብ ሊጀምሩ አሰቡ? አስተያየት ጥያቄዎትን ኮሜንት ላይ አስቀምጡልን። ይህ ቪዲዮ ከተመቻችሁ ላይክ ማድረግ አይርሱ። ለቻናሌ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መልካም ቆዩን። ቻው ቻው።